ይሄንን ቪዲዮ አይታችሁ ስትጨርሱ የእንግሊዘኛ ተናጋሪዎች በአማርኛ አማርኛ ተናጋሪዎች ደግሞ በእንግሊዘኛ የአትክልትና የፍራፍሬ ስሞችን በደንብ አድርጋችሁ ታውቃላችሁ፣ ትጽፋላችሁ፣ ታነባላችሁ ማለት ነው። ስለዚህ ወደ ቪዲዮአችን እንሄዳለን። እንኳን ወደ ዘመን አማርኛ ቲዩብ በሰላም መጣችሁ። አበባ ኃይሌ ነኝ። አማርኛ ነው ማስተምረው። ዛሬ ቁጥር 16 ቪዲዮአችን ነው። ከዚህ በፊት 15 ቪዲዮችን ተምረናል። ቪዲዮ ያመልጣችሁ ካላችሁ ከመጀመሪያ ጀምራችሁ እንድታዩ የቪዲዮቹን ሊንኮች ከዚህ ቪዲዮ ስራ አስቀምጥላችኋለሁ። በተለይ አማርኛ ለመጀመሪያ ጊዜ የምትማሩ ሰዎች አማርኛ ተናጋሪን ብትሆኑ እንግሊዘኛ ተናጋሪ ሆናችሁ አማርኛ እየተማራችሁ ካላችሁ በአማርኛም በእንግሊዘኛም አብራርቼ በደንብ አስተምራለሁ። ስለዚህ ቪዲዮቹን እየተመለሳችሁ እንድታዩ በአክብሮት ጋብዛችኋለሁ። ወደ ዛሬው ትምህርታችን እንሄዳለን። ይሄ በቆሎ ይባላል። በቆሎ በተለምዶ በቆሎ ነው የምንለው። ስንል በቆሎ ግን በቆሎ ነው የሚባለው። ሲነበብ በቆሎ ነው የሚባለው። እንግሊዘኛ ተናጋሪ ሆናችሁ አማርኛ ለመጀመሪያ ጊዜ ለምትማሩ ሰዎች እንዲያግዛችሁ ብዬ ነው እንግሊዘኛ በአማርኛ ጻፍኩላችሁ። እንደዚህ በቆሎ ብዬ ጻፍኩላችሁ። እነዚህን ፊደሎችን በደንብ እንድታስታውሱ በደንብ ሜሞራይዝ እንድታደርጉ ነው። ያግዛችኋል ብዬ ተስፋ አደርጋለሁ። እሺ። እና በቆሎ በእንግሊዘኛ ኮርን ይባላል። ኮርን። ይሄ ደግሞ አማርኛ ተናጋሪ ሆናችሁ በእንግሊዘኛ አትክልትና ፍራፍሬ ማወቅ ለምትፈልጉ ማለት ነው። ኮርን እንደዚህ ነው ፕሮናውንስ የሚደረገው። ኮርን በአማርኛ ፕሮናውንስ እንድታደርጉ ልክ ይሄኛው በቆሎ እንደዚህ በቆሎ ብዬ እንደጻፍኩላቸው አማርኛ ተናጋሪዎች ደግሞ ይሄንን ማንበብ ከፈለጋችሁ ይሄ ኮርን ነው የሚለው። ይሄ ደግሞ ጥቅል ጎመን ይባላል። ጥቅል ጎመን እዚህ ጋር 2 ቲ ነው ያደርጉላችሁ። ባለፉት ትምህርት ላይ ተምረናል። 2 ሲሆንና 1 ሲሆን ልዩነታቸውን በቪዲዮቹ ላይ አስተምራለሁ። ቪዲዮ ያመለጣችሁ ካላችሁ እየተመለሳችሁ እንድታዩ ጋብዛለሁ። ለምን እንደዚህ 2 አድርጌ እንደጻፍኩኝ ለምን 1 እንደሚሆን የሚያስተምሩ ቪዲዮዎች አሉ። እየተመለሳችሁ እንድታዩ ጋብዛለሁ። ይሄ ጥቅል ጎመን ይባላል። ጥቅል ጎመን ወይ ደግሞ ኩሩምባ ይባላል። ኩሩምባ ወይንም ጥቅል ጎመን በእንግሊዘኛ ካቤጅ ይባላል። ካቤጅ። ይሄንን ካቤጅን በአማርኛ ፕሮናውንስ ማድረግ ከፈለጋችሁ ይሄው ካቤጅ። ይሄንን ለማንበብ እንዲያግዛችሁ ነው። ካቤጅ። ይሄ ብርቱካን ይባላል። ብርቱካን አንዳንዴ ብርቱካን እንላለን፣ ግን ትክክለኛ ስሙ ብርቱካን በእንግሊዘኛ ኦሬንጅ ይባላል። ኦሬንጅ። ይሄ ኦሬንጅ ደግሞ በአማርኛ መለማመድ ለምትፈልጉ ይሄው እንደዚህ ነው የሚነበበው፣ ኦሬንጅ። ይሄ ደግሞ ሽንኩርት ይባላል። ሽንኩርት ቅድም ያሳለፍነው ላይ ጥቅል ጎመን ያለው አትክልት ነው። ብርቱካን ያልነው ደግሞ ፍራፍሬ ነው። ሽንኩርት ደግሞ ከምን እንደሚመደበው ከአትክልት አይደለ? አትክልት ነው ሽንኩርት። በእንግሊዘኛ ኦኒየን ይባላል። ኦኒየን። ይሄው ኦኒየን። ይሄ ደግሞ አትክልት ነው፣ ፍራፍሬ ነው። አቮካዶ ነው የምንለው በአማርኛ። አቮካዶ በእንግሊዘኛ አቮካዶ። ተመሳሳይ ናቸው። ቦና ቮ ነው የሚለያየው። አቮካዶ። ይሄው በአማርኛ አቮካዶ አትክልት ነው፣ ፍራፍሬ ነው። እንግሊዘኛ ተናጋሪ ሆናችሁ በአማርኛ አትክልትና ፍራፍሬ ስል ግራ እንዳትጋቡ። አትክልት እና ፍራፍሬ ማለት ፍሩት ኤንድ ቬጂቴብል ማለት ነው። ፍሩት ኢዝ ፍራፍሬ፣ አትክልት ኢዝ ቬጂቴብል። ይሄ ዱባ ይባላል። ዱባ ምንድን ነው? አትክልት ነው አይደለ? አትክልት በእንግሊዘኛ ፓምፕኪን። ይሄ ማንጎ ይባላል። ማንጎ ምንድን ነው? አትክልት ነው፣ ፍራፍሬ። ፍሩት ኦር ቬጂቴብል። ፍራፍሬ ነው አይደለ? ያ ፍራፍሬ ሚንስ ፍሩትስ፣ አትክልት ሚንስ ቬጂቴብል። ማንጎ ነው በእንግሊዘኛ። እነሱ ፕሮናውንስ ያደርጉት ድምፁ ይለያል፣ ግን ማንጎ ነው። እሺ። ይሄ ምን ይባላል? አናናስ ይባላል። አናናስ በእንግሊዘኛ ፓይናፕል ይባላል። ይሄው ፓይናፕል። ይስ ፓይናፕል አትክልት ነው፣ ፍራፍሬ ነው አይደለ? ፍራፍሬ። ይሄ ደግሞ ምን ይባላል? ቀይ ስር ምንድን ነው? እስቲ ሞክሩ ራሳችሁ።
አትክልት ነው አይደለ? አትክልት። ቀይ ስር በእንግሊዘኛ ቢትስ ይባላል። ቢትስ ይኸው ቢትስ። እስቲ እንሞክረው። ሮማን ይባላል። ሮማን 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 በእንግሊዘኛ ያው ፖምግራኔት። ሮማን ምንድነው? አትክልት ነው? ፍራፍሬ ነው? ፍራፍሬ ነው አይደለ? ይሄ ደግሞ ሰላጣ ነው። ሰላጣ በእንግሊዘኛ ሌተስ ይባላል። ሌተስ ይሄው ሌተስ። ይሄ ሙዝ። እሺ ሙዝ አትክልት ነው? ፍራፍሬ ነው? ፍራፍሬ ነው አይደለ? ፍራፍሬ ነው። ሙዝ ፍራፍሬ ነው። በእንግሊዘኛ ባናና። ይስ አበባ ነው የሚመስለው አቀማመጡ፣ ግን ጎመን ነው። ጎመን በእንግሊዘኛ ኬል ይባላል። ኬል ይሄው። ይሄ እንጆሪ ይባላል። እንጆሪ በእንግሊዘኛ ስትሮበሪ ነው የሚባለው። ያው ስትሮበሪ ብዬ ጽፌላችኋለሁ። ይሄ ደግሞ ነጭ ሽንኩርት ይባላል። ነጭ ሽንኩርት በእንግሊዘኛ ጋርሊክ ይባላል። ጋርሊክን ፕሮናውንስ ማድረግ እንዲመቻችሁ እንግሊዘኛ እየተለማመዳችሁ ላላችሁ አማርኛ ተናጋሪዎች ጋርሊክ ምንድነው? ነጭ ሽንኩርት አትክልት ነው? ፍራፍሬ ነው? አትክልት ነው አይደለ? አትክልት ነው። ከነ ሽንኩርት ከነ ጎመን ጋር ነው የሚመደበው። አትክልት ነው። ይሄ ምንድነው? ጊሽጣ ይባላል። ጊሽጣ በእንግሊዘኛ ቼሪ ሞያ ይባላል። ይሄው ቼሪ ሞያ። ይሄ ደግሞ ቲማቲም ይባላል። ቲማቲም በእንግሊዘኛ ቶሜቶ ይባላል። ይሄው ቶሜቶ። ይሄ ደግሞ ኬክ ልል ነበር፣ ኮክ ይባላል። ኮክ በእንግሊዘኛ ፒች ይባላል። ይሄው ፒች። ይሄ እኛ የጅብ ጥላ እያልን ነው ያደግነው፣ ግን ትክክለኛ ስሙ እንጉዳይ ነው። እንጉዳይ በእንግሊዘኛ መሽሩም ይባላል። ይሄው መሽሩም። ይሄ ሀባብ ይባላል። ሀባብ በእንግሊዘኛ ወተርሚላን ይባላል። ይሄስ ምን ይመስላችኋል? ይሄ ድንች ይባላል። ድንች በእንግሊዘኛ ፖቴቶ ይባላል። ይሄው ፖቴቶ። ድንች አትክልት ነው? ፍራፍሬ ነው? አትክልት ነው አይደለ? አትክልት። ቅድም ወተርሚላን ያልነው ወይንም ሀባብ፣ እሱ ደግሞ ፍራፍሬ ነው። ይሄ ሎሚ ነው። ሎሚ በእንግሊዘኛ ሌመን ይባላል። ይሄው ሌመን። ይሄ ደግሞ ፎሶሊያ ነው የምንለው እኛ አይደለ? ፎሶሊያ። ግሪን ቢንስ ይባላል በእንግሊዘኛ ግሪን ቢንስ። ይሄው ግሪን ቢንስ። ይሄ ደግሞ የወይን ፍሬ ይባላል። የወይን ፍሬ በእንግሊዘኛ ግሬፕስ ይባላል። ይሄው ግሬፕስ። ይሄ ደግሞ ስሙ ረጅም ነው አያችሁት? ግን አንድ ስም አይደለም፣ ሁለት አይነት ስም የጻፍኩላችሁ እዚህ ላይ። ስኳር ድንች ነው የሚባለው። እኔ ያደግኩበት አካባቢ ደግሞ እኛ ሚጣጢስ ነበር የምንለው። ስኳር ድንች ወይንም ሚጣጢስ በእንግሊዘኛ ስዊት ፖቴቶ። ይሄ ደግሞ ቲኒ። አሁንም ሌላ ስም አለው ግን አልጻፍኩትም እዚህ ላይ። አንዳንዴ ቁልቋል ይባላል፣ ግን እኔ እንደሚገባኝ ቁልቋል ዛፉ ይመስለኛል ይሄ ቲኒው የሚያርፍበት። እና ቲኒ በእንግሊዘኛ ካክተስ ይባላል። ይሄው ካክተስ። ይሄ ደግሞ ካሮት አይደለ?
ካሮት በእንግሊዝኛም ተመሳሳይ ስም ነው ያለው። ያው ፕሮናውንስ ሲያደርጉት ድምፁ ይለያል እንጂ ካሮት ነው። ይሄ ቃሪያ ነው። ቃሪያ በአማርኛ ብዙ አይነት ቃሪያ አለ። የሚያቃጥል ቃሪያ፣ የማያቃጥል ቃሪያ፣ የሚጥሚጣ ቃሪያ ተብሎ ይለያሉ። ግን እኛ አሁን ያው ስማቸውንና የሚመደቡበትን አትክልትና ፍራፍሬ የሚለውን ስለሆነ መለየት ያዝ ነው። ይህ ቃሪያ ይባላል። ቃሪያ በእንግሊዝኛ ፔፐር ነው። ፔፐር፣ ይሄው ፔፐር ቃሪያ ማለት ነው። ይሄ ደግሞ መንደሪን ነው አይደል? መንደሪን በእንግሊዝኛ ማንደሪን ነው የሚሉት። ያው ማንደሪን። ይሄ ደግሞ ባህሮ እንለዋለን ወይንም ባሮ። ባህሮ ነው ግን ብዙ ጊዜ ባህሮ ነው የሚባለው። ባህሮ በእንግሊዝኛ ግሪን ኦኒየን ይባላል። ግሪን ኦኒየን፣ ይሄው ግሪን ኦኒየን። ይሄ ደግሞ በአማርኛ ፕሪም ነው የምንለው። ፕሪም በእንግሊዝኛ ቼሪ ይባላል። ቼሪ፣ ይሄው ቼሪ። ይሄ ደግሞ አበባ ጎመን፣ ይሄው በእንግሊዝኛ አማርኛ በእንግሊዝኛ እና ያው በአማርኛ ደግሞ አበባ ጎመን በእንግሊዝኛ ኮል ፍላወር ይባላል። ይሄው ኮል ፍላወር። ይሄ ደግሞ ቅድም ጊሽጣ እንዳልነው አይነት ነው። ተመሳሳይ ናቸው ግን ጣዕማቸው በጭራሽ የተለያየ ነው። አምበሾክ ይባላል። አምበሾክ በእንግሊዝኛ ግራቪዮላ ይባላል። ግራቪዮላ። ይሄ ደግሞ ቆስጣ ይባላል። ቆስጣ በእንግሊዝኛ ስዊስ ቻርድ፣ በእንግሊዝኛ ስዊስ ቻርድ ይባላል። ፓፓዬ ነው የምንለው። ይሄንን ፓፓዬ በእንግሊዝኛ ደግሞ ፓፓያ ይባላል። ፓፓያ። ይሄ ደግሞ እርድ ነው። እርድ ያው ከአትክልት ውስጥ ነው የሚመደበው። አንዳንዴ ደግሞ እንደዚህ ደርቆ ደግሞ በዱቄት መልክ ደግሞ ይመጣል ሰው። ስለዚህ ግን አትክልት ውስጥ ነው የሚመደበው ሳይደርቅ በፊት። እርድ ይባላል። ይሄ እርድ በእንግሊዝኛ ትራማሪክ ነው የሚባለው። ትራማሪክ። ይሄ ደግሞ ኪያር ወይንም የፈረንጅ ዱባ ይባላል። ኪያር ትክክለኛ ስሙ ግን ኪያር ነው። ኪያር በእንግሊዝኛ ምንድን ነው? ኪውከምበር። ኪውከምበር። ይሄ ቴምር ይባላል። ቴምር በእንግሊዝኛ ዴት ይባላል። ይሄው ዴት። ይሄ ደግሞ ዝኩኒ ነው ሲጻፍ። እኛ ግን አንዳንዴ በተለምዶ ዙኩኒ እንላለን፣ ግን ዝኩኒ ነው የሚጻፈው። በእንግሊዝኛ ዝኩኒ ዙኪኒ፣ በእንግሊዝኛ ደግሞ ዙኪኒ። ዙኪኒ ምንድን ነበረ? አትክልት ነው አይደለ? አትክልት። ዘይቱና ደግሞ ፍራፍሬ ነው። በመሃል የረሳናቸው አሉ መሰለኝ። ይሄ ዘይቱና ነው። በእንግሊዝኛ ጓቫ ይባላል። ጓቫ። ይሄ ጓቫ። ይሄ ምንድን ነው? እስቲ አንብቡ። ዝንጅብል አላቸው። ዝንጅብል። ዝንጅብል በእንግሊዝኛ ጂንጀር ይባላል። ጂንጀር። ይሄው አማርኛ ለምታነቡ ደግሞ ይሄንን ለማንበብ እንዲያግዛችሁ ጂንጀር። እንግዲህ የዛሬው አማርኛ ትምህርታችን ይሄንን ይመስል ነበር። እያገዛችሁ ነው ወይንም አግዟችኋል ብዬ ተስፋ አደርጋለሁ። አግዟችሁ ከሆነ አግዞናል፣ እያገዘን ነው በሉና ኮሜንት ላይ ጻፉልኝ። ጥያቄ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። እኔ ደግሞ በአክብሮት ጥያቄያችሁን ቪዲዮ መስራት ካለብኝ ቪዲዮ እየሰራው ጥያቄና መልስ መመለስም ካለብኝ ትመልሳለሁ ማለት ነው። ስለዚህ ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ በኋላ የደወሉን ምልክት መጫን አትርሱ። ምክንያቱም ቪዲዮ በለቀኩኝ ቁጥር የመጀመሪያ ማስታወቂያ ይደርሳችኋል ማለት ነው። እንግዲህ እስካሁን አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። አብራችሁ የነበርኩት አበባ ኃይሌ ነኝ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ፣ ሰላም ሁኑ።